ሰላም ጤና ይስጥልኝ እንደምን አላችሁ? አሸናፊ ነኝ። ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። እንግዲህ ላለፈው ሳምንታት የተወሰነ ጊዜ ቪዲዮ መስራት አልቻለም ነበረ። ያም ደግሞ የተወሰነ የስራ ደረብና ጫና ስለበዛበት የተወሰነ ቪዲዮ መልክ አልቻልኩም። በዛም ሶሪ መጠየቅ እፈልጋለሁ። አሸናፊ ብርሃኑ እባላለሁ። በሱፐርቫይዘርነት እና በሲሲቲቪ ካሜራ ትሬኒንግ ኮች እና ኢንተርኔት በዚህ በዳሽ ቢዝነስ ግሩፕ ውስጥ እያገለገልኩ እገኛለሁ ማለት ነው። ዛሬ ሌላቸው የመጣሁት ምንድነው ድርጅታችን ዳሽ ቢዝነስ ግሩፕ በድሬዳዋ ከተማ በልዩ ሁኔታ የሲሲቲቪ ካሜራ ወይም ደግሞ የደህንነት ካሜራ ስልጠና በድሬዳዋ ከተማ ይዞላችሁ መጥቷል ማለት ነው። ላለፉት 2 ወራት ዝግጅት ሲያደርግ በተመሳሳይ ሁኔታ ቪዲዮ ስንቀላችሁ ነበር ማለት ነው። ዝግጅት ሲያደርግ ቆይቶ አሁን ላይ ደግሞ በይፋ ስልጠና ጀምረናል ማለት ነው። የመጀመሪያ ዙር ስልጠናችንን መዝገበ ጨረሻም ኦልሬዲ በ20 ዓርብ ኦሪንቴሽን ሰጥተን ወደ ስልጠና መግባባት ሁኔታ ላይ ያለው የሁለተኛውን ዙር ምዝገባ ኦልሬዲ እየመዘገብን ነው የምንገኘው። መመዝገብ የምትፈልጉ በድሬዳዋ ከተማ ያላችሁ ስፔሻል ወጣቶች ይህንን ስልጠና እንድትወስዱ በጣም ሪኮመንድ ማድረጋችሁ። ምክንያቱም ስልጠናችን አንደኛ ሜንቴናንስን ያካትታል፣ ሁለተኛ ኢንስታሌሽን ወይም ደግሞ ዝርጋታ የደህንነት ካሜራ ዝርጋታዎችንም ያካትታል። ሁለቱም ያካተተ ስለሆነ ኮንፊግሬሽን፣ ሴታፖች እንዴት አድርገን ከቲቪ ከስልካችን ጋር ገመዶች እንዴት ለመመጥ፣ የካሜራ ታይፖች፣ አጠቃላይ ዲቴል የሆኑ የማሰልጠኛ ወርክሾፓችን ወይ ደግሞ ማሰልጠኛ ቦታችንን አሳያችኋለሁ ማለት ነው። አሁን ከቢሮ ሆኜ የምቀጥላችሁ ያንን የማሳያችሁ ይሆናል። ይህን ስልጠና ወስዳችሁ ከኛ የእውቅና ሰርተፍኬት ስልጠናውን ሰልጥነው ብቁ ለሆኑ ወይም ደግሞ ፈተናችንን ላለፉ ሰልጣኞች ሰርተፍኬት የምንሰጥ ይሆናል። አንደኛው ሰው። ሁለተኛ ክትትልና ድጋፍ እናደርጋለን። ሰልጥነው ከኛ ጋር ወደ ስራ ለመመዝገቡበት ታይም ላይ ማንኛውም አይነት ካሜሮችን በምትገጥሙበት ሰዓት ቴክኒካል የሆነ ጋይዳንስ ከኛ ማግኘት ትችላላችሁ። ቀጥታ ለእኛ በመደወል ብቻ የሚጠበቅባችሁ። ሶስተኛ ነገር ደግሞ የምናደርገው ምንድነው? ከኛ ካሜሮችን በዲስካውንት አሁን ላይ ካሜራ በጣም በተወደደበትና እንደዚህ ገበያ ላይ በሚታጣበት ታይም ላይ እኛ ጋር በቅናሽ ለሰልጣኞቻችን ብቻ ብለን ባዘጋጀናቸው ካሜሮች ከኛ ጋር በርካሽ ማግኘት ትችላላችሁ ማለት ነው። እኛ ጋር በተመጣጣኝ ዋጋ የካሜሮችን ሽያጭ ማግኘት ትችላላችሁ ማለት ነው። ከኛም ሰርተፍኬት መውሰድ ትችላላችሁ። በተጨማሪ ድርጅታችን ዳሽ ቢዝነስ ግሩፕ በእኛ በዚህ በድርጅታችን በግራፊክስ በማርኬቲንግ ራሳችን እዚሁ ሰራተኞችን ማስቀመጥ ወይ ደግሞ መጠቀም ፈልጋለን ማለት ነው። ስለዚህ ከሚሰለጥኑ ሰልጣኞች መሀል የስራ ዕድል እዚሁ እናመቻቻለን ማለት ነው። ድርጅታችን ሰፊ የሆነ ነገር የ3 ዓመት በሲሲቲቪ ካሜራ ኢንስታሌሽን ላይ ሲሰራ የነበረ ድርጅት ነው ማለት ነው። እንዲሁም በተጨማሪ በድሬዳዋ ከተማ ያላችሁ የመኪና ባለቤት ወይም ባለንብረቶች እንደዚሁ የመኪና ጂፒኤስ ወይም ደግሞ ካር ትራከር ወይም ደግሞ መኪና መከታተያ ማስገጠም የምትፈልጉ እንደዚሁ በድሬዳዋ ከተማ ማስገጠም ትችላላችሁ ማለት ነው። ባለፈው ሳምንት አቶ ተስፋዬ ምርጌ የሚባል የከባድ ጭነት ድንበር ተሻጋሪ አገልግሎት የሚሰጥ ድርጅት ከኛ መጥቶ የመኪና ጂፒኤሶችን 13 ከባድ መኪና ወይም ተሳቢዎች ላይ በተሳካ ሁኔታ ገጥመን ደረሰኝም አያይዘን ሰጥተን በጥሩ ሁኔታ ለነሱ አስረክበናል ማለት ነው። እንደዚሁ በተመሳሳይ ማህበሮች ልትሆኑ ይችላላችሁ፣ የግል መኪና ባለቤቶች ልትሆኑ ይችላላችሁ። ባለፈው ቪዲዮ እንደሰራሁላችሁ በአሁኑ ሰዓት ላይ ጂፒኤሶች 40 ሺህ ብር፣ 70 ምናምን ሺህ ብር እየተባለ 20 ምናምን ሺህ ብር እየተባለ በጣም ውድ ናቸው ጂፒኤሶች። እኛ ጋር ሁሉንም በአንድ የሚይዝ በጣም ምርጥ የሆነ ዲቫይስ፣ በጣም ኢዚ የሆነች ቀላል የሆነች በቀላሉ ማትገኝ መደበቅ የምችል ጂፒኤስ በቀላሉ በ11 ሺህ ብር ብቻ እኛ ጋር ይህን አገልግሎት ማግኘት ትችላላችሁ። እንግዲህ የተወሰነ የዋጋ ጭማሪ አድርገናል። ነገር ግን ካለው የገበያ ሁኔታ የዶላር መጨመር ሁኔታ አንጻር የተወሰነ ዋጋው ፍላክቹዌት እያደረገ ነው። ነገር ግን እኛ ጋር በጣም ልጆታ በማታገኙበት ሂሳብ እኛ ጋር ያገኛቸው አለበት እና በተመጣጣኝ ዋጋ በ11 ሺህ ብር ድሬዳዋ ላይ ያላችሁበት መጠን መውጠር እንችላለን። ብዙ ክፍለ ሀገርም ካላችሁ ያላችሁበት መጠን ከ3 ከ4 መኪና በላይ ከሆነ መተን እዛ ያላችሁበት በተሳካት መውጠር እንችላለን ማለት ነው። ጂፒኤሶቻችን መኪናው የት እንዳለ ማወቅ የሚችሉበት መኪና ወዴት እየተጓዘ እንደሆነ የሚጓዝበትን መንገድ ካላማችሁ መኪናው ሞተሩ በስልካችሁ ካላችሁ በተናችሁ የመኪናው ሞተር በስልካችሁ ብሬክ ማድረግ ይችላላችሁ። የመኪናው ሞተር መኪናው የት አካባቢ እንዳለ፣ የት ቦታ ፓርኪንግ እንዳደረገ፣ ቀኑን ሙሉ ወዴት አካባቢ ሲሄድ እንደነበረ፣ ቀኑ የተጓዘበትን ኪሎ ሜትር ማወቅ፣ እንደዚሁም ደግሞ በምን ያህል ኪሎ ሜትር በምን ያህል ስፒድ እየሄደ በምን ያህል ኪሎ ሜትር ፐር ሀወር እየተፈጠነ እንደሆነ ማወቅ፣ እንደዚሁም ደግሞ ወደኋላ ተመልሳችሁ የ1 ዓመት ሪፖርት መውሰድ የምችሉበት መኪናችሁን የ1 ዓመት ሪፖርት የት ቦታ እንደሄደ ቁጭላችሁ ማየት የምችሉበት፣ እንደዚሁ ቀን ላይ ስራ ካለባችሁ ማይመቻችሁ ከሆነ ማታ ላይ ቁጭላችሁ የቀን ሙሉ ጉዞ ትራክ ማድረግ የምችሉበት፣ እንደዚሁም ጂፒኤሶቻችን በጣም ኢዚ ቀላል በጣም ኢዚ የሆነ ዲቫይስ ነች። በ11 ሺህ ብቻ ያለበት መጠቀም እንችላለን። ባለፈው ሳምንት 13 ተሳቢዎች ላይ በሰፈር ተገጥመናል። እንደዚሁ ሌሎች መኪኖች የገጠመ ድርጅት ነው ማለት ነው። መታችሁ ማስገጠም ትችላላችሁ። እንደዚሁ ከአዲስ አበባ የምትደውሉናላችሁ እንደዚሁ ጂፒኤስ እንፈልጋለን ብላችሁ የምትደውሉናላችሁ ማለት ነው። ነገር ግን ከ3 እና ከ4 በላይ ከሆነ በተመጣጣኝ ዋጋ መተን እዛ ያላችሁበት በብዙ ባለሙያዎች የምንገጥምላችሁናል ማለት ነው። ልምዳችን ተጠቅመን ይላቸዋለሁ። በስፔሻሊ ግን በድሬዳዋ ከተማ ያላችሁ ወጣቱ የሲሲቲቪ ካሜራ ስልጠና
እንድትወስዱ ሪኮመንድ አደርጋችኋለሁ። ሰርተፍኬት አግኝታችሁ የስራ ዕድል ተጠቅማችሁ ክትትል አግኝታችሁ ካሜራ ዲስካውንት አግኝታችሁ በጣም የሚገርም ነው ማለት ነው። ስለዚህ ከአዋሽ በታች ቪዲዮ መስራት ክፍል የመጀመሪያው ዳሽ ቢዝነስ ግሩፕ በሲሲቲቪ ካሜራ ስልጠና የመጀመሪያው ድርጅት ነው ማለት ነው ይህንን ስልጠና የሚሰጥ ማለት ነው። ይህን እድል ለአጭር ጊዜ ነው የሚቆየው፣ ምክንያቱም የሰዎችን የከስተመር ዴማንዱን እያየ ነው ማለት ነው የምትቀጥለው ወይም የምናቆመው ማለት ነው። ስለዚህ ቶሎ መታችሁ ስልጠና ወስዳችሁ ካስፈልጋችሁ በኦፕሬተርነት መቀጠል ትችላላችሁ። እኛ ጋር በቂ ልምድ እንዲኖራችሁ አድርገን በደንብ የሚሆን ትይዟለትን እንለቃችኋለን ማለት ነው። ፈተና እንዲኖረናል። እሱ ፈተና በደንብ አድርጋችሁ ትሰራላችሁ፣ ሰርተፍኬት ማግኘት ትችላላችሁ። ድርጅታችን ዳሽ ቢዝነስ ግሩፕ መታችሁ እንድትመዘገቡ ስልጠና እንድትወስዱ ስፔሻሊ ክረምት ላይ ተማሪዎች ካላችሁ ደግሞ ስፔሻሊ እንድትወስዱ ሪኮመንድ አደርጋችኋለሁ። ሰራተኞች ካላችሁ በኦፕሬሽን ወይ ደግሞ የሲሲቲቪ ካሜራ ኦፕሬሽን ወይ ደግሞ በክትትል ሙያ ዘርፍ ላይ ወጥታችሁ ስራ መቀጠል ትችላላችሁ ማለት ነው። ይሄን ልላችሁ ዛሬ መጥቻለሁ ማለት ነው። ስልካችን ዲስክሪፕሽን ላይ አስቀምጬላችኋለሁ። አድራሻችን ዲስክሪፕሽን ላይ አለ። በአካል መጥታችሁ መረጃ ለመመዝገብ የምትፈልጉ ጂፒኤስ ማስለጠን የምትፈልጉ አድራሻችን ድሬዳዋ ገንደ ቆሬ ሚካኤል ፎቅ አዋሽ ባንክ ያለበት አንደኛ ፎቅ ቢሮ ቁጥር 10 መጥታችሁ መመዝገብ ወይም መረጃ ማግኘት የምትችሉ ነው የገለጽኩኝ። የዛሬ ቪዲዮ እንግዲህ ይህን ይመስላል። ቀጣይ እንደዚሁ በቴክኒካል በሆነ በተመሳሳይ ቪዲዮ እስከምንገናኝ ድረስ